መቃባ እልማ አፉረ ቁልቁሉ ዋቅተ ኮቲ ኒያምና አሜን። እስቲ አንዴ ይደገም። በስመ አብ በሉ። በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እና የተከበራችሁ ውድ እግዚአብሔር ቤተሰቦች በዚህ ሰዓት በዚህ ዕለት በተከበረችውና በተወደደችው በዚህ ቀን በሰማይቷ በኢየሩሳሌም በምትመሰል በእግዚአብሔር በቅዱስ ስፍራ በእግዚአብሔር ደጅ በእግዚአብሔር ቤት ውስጥ የምትገኙ ሁላችሁ በመጀመሪያ የዚህ ታላቅ ደብር አስተዳዳሪ የሆኑ መልአከ ምሕረት ቆሞስ አባ ወልደ ሰንበት እንዲሁም ደግሞ የዚህ ቤተ ክርስቲያን የስብከት ኃላፊ የሆኑ ዲያቆን ዮናስ እንዲሁም ደግሞ በዞናችን የወልዳ ዱከ ቦታ ስራ አስኪያጅ የሆኑ መጋቢ ሰናይ መምህር ፍቅሩ፣ አንተ እግዚአብሔር አባቶች ካህናት፣ ለተልእኮ ምስጢር የምትፋጠኑ ወንድሞች ዲያቆናት፣ አባቶች፣ እናቶች እንዲሁም ደግሞ ሕፃናትን ጭምር ፍጹም ሰላም የእግዚአብሔርን ሰላምታ ይጠይቃችኋለሁ። እንደምን አደራችሁ? አከሚን ቡልተኒ አከሚን ዮነጌስኒ። እስቲ ሰላም ያላችሁ ሰላምን ያገኛችሁ በእውነቱ በዚህች ቀን ላይ ደርሰን እግዚአብሔርን እንድናመሰግነው እንድናከብረው ቃሉን ደግሞ እንድንሰማው የረዳን የፈቀደልን ሰላምን የሰጠን የሰላም ንጉሥ እግዚአብሔር አምላክ ነውና ሁላችሁ ምንም እያላችሁ አመስግኑ። ገደፈታ ይባዱበት ሱራፍ ዋቀዮ ኤጌፍ ቲክሴ ሁንዱማ ደበርሴ ሳቲከናኑ በኤራ ደንገለውን ኢጋ መሌ ጨቡ ለፌ መሌ ዶልቡ መሌ ዋቀዮኑ ኤጌራ ዋቀዮኑ ቲክሴራ ዮናኑ ገኤራ ጉያ ከነስ መነ ዋቀዮቲ አርገምኔ በከ ጅሬኝ ጅሩ bakka nageenyi jiru bakka waaqayyoon ulfina isaa itti mul'atu itti argamne waaqayyoon akka galateeffannu waaqayyoon akka faarfannu akka obboleettii Maariyaam akka obboleettii Maartaa Maariyaam sanaa carraa isa gaarii ያንን መልካም ዕድል ያግኝተናል አልገነራቲ ሁንዱም ትጌሰ ለማሉ ገለቴፈታ waaqayዮት አመስግኑ። እንዲሁም ደግሞ እግዚአብሔርን ያከበራቸው እግዚአብሔር የወደዳቸው ያከበራቸው ቅዱሳን መላእክት ነቢያት ሁላቸውም እንደ ክብራቸው እንደ ደረጃቸው እግዚአብሔር እንዳከበራቸው እንዲሁም ደግሞ ጌታን የወለደች የፈጣሪ እናት የጌታ እናት የሆነች ቅድስት ድንግል ማርያም ከመላእክት አንዱ ቅዱስ ገብርኤል ሰላም ላንቺ ይሁን ብሎ እንዳመሰገናት ሁሉ እኛም ዛሬ እንደ መልአኩ ቅዱስ ገብርኤል ሰላም ላንቺ ይገባሻል እያለን እናመሰግናታለን። እስቲ እያላችሁ አመስግኗት። አኩማ ቆሞ ኤርገሞታ ኬሳ ኤርገማን ገብርኤል ነጋን ሲፋተው ገመቹን ሲፋተው ቃመ ሰደን ኬሳ ቶኮፍ ቡልቶታታ ጀኔ አኩመ ሸገለቴፈቴ ኑትሲ አኩመ ኤርገማ ገብርኤል አኩመ ኤልሳቤጥ ኒገለቴፈና ያኬኛ ለጀለቴፈታ አመስግናት። አዎ ለዚህ ቀን ያደረሰን እግዚአብሔር አምላክ የተመሰገነ ይሁንልን። ዋቀዮን ከንገልቴፈሜኑ ፋተው እንኳንም ደግሞ እንግዲህ ዛሬ ብዙ በዓላትን ነው የምናገኘው። እንግዲህ በጀርባችን ደግሞ ሙሽሪትና ሙሽራው ይገኛሉ። ለነሱ እስቲ አመስግኑ እግዚአብሔር። እስቲ ለነሱ ለተፈታ ጉያራ አያነ ጉርጉዶ ዱቲ መነ ክርስቲያና ከናት ከበጀማ አኩማ ኢላላ ጅርተን ገና ሙሽራፍ ሙሽርቲ ኢላላ ጅራ ሜዋዬ ሳኒፍ ዋቀዮን ገልቴፈታ አመስግኑ እግዚአብሔር። እንግዲህ ትልቅ የሆነውን ነገር ልንቀበልም ነውና ዋን ጉዳቴ ሲመቹ ዳፍ ጅራ እሱም ምንድነው
ሁላችሁም እንኳን ለእመቤታችን ለቅድስት ድንግል ማርያም ጾመ ፍልሰታ በሰላም አደረሳችሁ አደረሰን እያላችሁ አመስግኑ። በጋ ሶመ ጊፍቲኬኛ ዶሮ ማርያም ሶመ ፍልሰታ በገናገራን ገመቹን አንጌሰን ገልዴፈታ ዋቀየቱ። እንግዲህ የተሰጠችን ሰዓት በጣም አጭር ነችና ባለችን ሰዓት አሳጥረን የሚያስተምር እግዚአብሔር ነውና እግዚአብሔር አምላካችን ያስተምረን ዘንድ ይመክረን ዘንድ ቅዱስ ፍቃዱ ይሁንልን። አራመን ብሎ አሜን ይባላል። ዋቀዮን ጎፍታን ከነሉ አበርሲሱ ከንበርሲሱ ዋቀና ካንጎርሱ ዋቀና አኒስ ታበደን ወረዳ የኝን በርሲሳ የኝን በርሲሱ ዋቀዮን በርሲሱ ገልዴ ፈጠረ ያንተ የዋቀዮን ፈየኔ ገገባብስኔ አከሉፍ ገሉት ዋና ሁበቹ ቀብሉ ዋና ቤቱ ቀብሉ ዋና በሬ እትንጅራቹ ቀብሉ ወልድምርና አኩመ ቤክተር እንግዲህ እንደምታውቁ ሐዋርያት የእመቤታችን ትንሣኤን ለማየት ሁለት ሱባኤን ይዘው በጸሎት በጾም እንደቆዩ እኛም ደግሞ ሁለት ሱባኤ ይዘን እንግዲህ የእመቤታችንን ጾም ፍልሰታን ጾም ለመያዝ የእመቤታችን ትንሣኤ ለማየት ስንል ሁለት ሱባኤ ይዘን በጾም በጸሎት ልንቆይ ነው። ደስ አይልም እንዴ? ለመገመቺሱ ለመገመቺሳ አኩመ በርቶኒ ዋቀዮ ዱከቦኒ ዋቀዮ አኩመ ኤልመሸቴ ዲዋ ከንካቴ ዲዋ ከሞቴ ሁና የሸነሶንታኔ ሁና ኤልመሸቴን አንጎ ኤልመሸቴን አኩመ ዱዋካቴ ሰና በርቶኒ ዱከቦኒ ዱዋተው ታደ ጎፍታ አርጉዳፍ ሱባኤ ለመቀበተኒ ሶማፍ ከእናራን እንጀባተኒ ስኒ አድገኒ ለመንገመቺሱ ኑቲ ስጋ ዱዋቶን ሰጊፍቲ ኬኛ አርጉዳፍ ሱባኤ ለመቀበኔ ሶሙዳፍ ጅራ ከረቹዳፍ ጅራ የቹዳ ኢሰ ዱረገሩ ሶሙዳፍ ዱራ ዋና ጎቹ ቀምቱ ጅራ ከመጾማችን አስቀድመን ከመጾማችን ከመጸለያችን በፊት የምናደርገው ነገር አለ። ዋና ጎቹ ቀምቱ ጅራ ዋና ቤቱ ቀምቱ ጅራ አኩመ ቤክሰን ሶምኒ ኬኛ አከ ቡአ ቡሱዳፍ ከረናን ኬኛ አከ ፍሪ ቡሱዳፍ ከረናን ኬኛ ፉለ ዋቀዮት አከ ደጋሙዳፍ ሱባኤን ኬኛ ፉለ ዋቀዮት አከ ደጋሙዳፍ ዋና ጎቹ ቀምቱ ጅራ ዮ ኢላልተኒ ኪታበ ቁልቁሉ ኬሰቲ ወንጌላ ሉቃስ በቆና ቆዳ ሰዴቲ ለኮብሳ ሰገሊ ካኔ ጋፈላሉ ነምቲቻ ቶርቤ ኬሰቲ ጉያ ለመሶሙ አርጊና ቶርቤ ቶርቤ ኬሰቲ ጉያ ለመሶሜ ሶሜራ ከረቴራ ኬናስ ኬኔራ ሶምኒ ሳገሩ ይነጋምን ሶሚን ሳይነጋምን ከእናን ሳይነጋምን ኬናንሳ ፍረተማ ይቀባን ማለፍ የወጀተኒ ኡሉፍ ቀሪ ከናፍ ኑቲሲ ሶመ ኬኛ ኦሶ ይደገሊን ከረና ኬኛ ኦሶ ይደገሊን ዋና ጎቹ ቀምኑት ጅራ እኒሲ ከነዳ ወሌ ወጅን ብረና ዋቀዮን ጎፍታን ኬኝኑ አገርጋር እንግዲህ ከጾማችን አስቀድመን ጾማችንን መልካም ይሆን ዘንድ ጸሎታችን በእግዚአብሔር በቅዱሱ በእግዚአብሔር ፊት ይሰማ ዘንድ በእግዚአብሔር ዘንድ ተቀባይነት እንዲኖረው ከመጾማችን ከመጸለያችን በፊት የምናደርገው ነገር አለ። እሱንም ደግሞ አሳጥረን እንመለከታለን። ማን ይርዳል? የጀኑ አገርጋሩ ዋቀዮን አገርጋሩ ሜዳ ወሊንጅራ ብያራ ከምረኑ ወንጌለ ማቴዎስ በቆና ሰዲ ለኮብሰ ለመረሰ ገለጆና መነሻ አድርገን ርዕስ አድርገን የምንማረው ትምህርት በዚህ ከአራቱ ወንጌላውያን ማለትም ደግሞ ማቴዎስ ወንጌል፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል ብለን ከምንጠራቸው ከአራቱ ወንጌላውያን አንዱ ከሆነው የማቴዎስ ወንጌል ምዕራፍ 3 ቁጥር 2 ላይ ያለውን ኃይለ ቃል
መነሻ ርዕስ አድርገን ነው የምንማረው። ይህ ቃልም ደግሞ እንዲህ ነው የሚለው አከዘዳ እንዲህ ነው የሚለው ንስሐ ግቡ ነው የሚለው። ምን ግቡ አልኳቸው? ምን ግቡ? ንስሐ ግቡ። ከውም ሰከንታስወኑ መተሮ ከንታስወኑ ወንጌል አልፈንኬሳ ወንጌል ማቴዎስ በቆና ለባ በቆና ሰዲ ለኮብሰ ለበ ጉባቲ ሰገሌጁ ጀቸ ጅሩ ከውም ሰታስወኔ ወሊዮች ይምበረን ማልጀ አየተኒ ጋቢ ገላ ጀዳ ማለገላ ነስነን ጀደ ማለገላ ጋቢ ገላ ንስሐ ግቡ። እንግዲህ ይህንን ቃል የምናገኘው በቅዱስ ወንጌል በታላቁ ወንጌል በማቴዎስ ወንጌል ምዕራፍ 3 ቁጥር 2 ላይ ነው የምናገኘው። ይህንን ቃል የተናገረው ንስሐ ግቡ እያለ የሰበከው ያስተማረው የዚህ ቃል ባለቤት የጻድቁ የካህኑ የዘካርያስ ልጅ የቅድስት ኤልሳቤጥ ልጅ ያ ባሕታዊው ያ ድንግል የሆነው ያ ሰባኪው ያ ሐዋርያው ያ ነቢይ መጥምቀ ዮሐንስ ነው። መጥምቀ መለኮት ዮሐንስ ነው። ጀቸ ከነከንዱበት ሰገሌ ከነከንዱበት ጋቢ ገላ ጀዴ ሰገሌ ጋቢ ከንበርሲስ ጋቢ ገላ ጀዴ ሰገሌ ጋቢ ከንጎርስ ጋቢ ገላ ጀዴ ጋቢ አከገሉፍ ከለለቤ ከንበርሲሴ ከንጎርሴ እልማ ውብቸ ዘካርያስ ከንቴ እልማ ቁልቁሌቲ ኤልሳቤጥ ከንቴ ክርስቶስ እንዱርሴ ፎኒን ክርስቶን እንዱርሴ ጂያጃ ከንዱርስ ዮሐንስ ጩጳቱ ሰገሌ ከና ዱበቱ ማልጀዴ ጋቢ ገላ ጀዴ። አዎ በብሉይ ኪዳን በመጨረሻው ዘመን በመጨረሻው ዕለት ላይ ጌታችንን መድኃኒታችን ኢየሱስ ክርስቶስን በሥጋ በ6 ወር ቀድሞ የተወለደ የካህኑ ልጅ የዘካርያስ ልጅ ዮሐንስ ነው። የቅድስት ኤልሳቤጥ ልጅ ዮሐንስ ነው። ምን አለ ብትሉኝ ደግሞ ንስሐ ግቡ ነው ያለው። ምን ግቡ ነው ያለው? ንስሐ ግቡ። ጋቢ ገላጀ ዱጋን ስሊን ጀዳ ቁልቁሉን ኪታብኒ ቁልቁሉን ኬኛ መን ክርስቲያና ኬኛ አኩማ የሱን በቆና ለበጉባት እናንተ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ብለው ሐዋርያው ቅዱስ ጳውሎስ እንደምናገር ይቺ ቤተ ክርስቲያናችን በሐዋርያት ትምህርት ላይ የቆመችው በነቢያት መሰረት ላይ ነው። በነቢያት አስተምሮ ላይ ነው። በነቢያት መሰረት ላይ ነው የቆመችው። እስቲ እልል እያላችሁ አመስግኑ። ገንዘብ ይፈታ። በአንድ ሰው ፍልስፍና አይደለም የቆመችው። በአንድ ሰው አስተምሮ አይደለም የቆመችው። ይህችን ቤተ ክርስቲያን ከብዙ ቤቶች የምትለይበት አንዱ ነገር ይቺ ቤተ ክርስቲያን የቆመችው በነቢያት መሰረት በሐዋርያት መሰረት ላይ ነው የቆመችው። መነ ክርስቲያና ኬኛ አደ ከንጎዱ መኔን ካንራ መንኩን ከናበቴ በርሲሰ ዱከ ቦታቲን ለለበ ዱከ ቦታቲን akkasuma barsiisa raajotaatinidha. Waaqayyoof galanni haa ta'u. Galateeffadhaa Waaqayyoof. Kanaaf isa duuka bu'aan Yohaannis Cuuphaan lallabe wajjin dhaggeeffanna. Isa Yohaannis Cuuphaan barsiise wajjin baranna. Maal jedhee barsiise? Gaabbii galaa jedhee barsiise. Gaabbii galaa jedhee barsiise. Dhugaan siriin jedha har'as manni kiristaanaa keenya gaabbii galaa jettee barsiisti. Laala sirni mana kiristaanaa keenya hundumtiyyuu waa'ee gaabbiiti. Faarfannaan keenya waa'ee gaabbii. Kidaaniin keenya maaleetiin sirni qulqulleessaan qiddaasee sirnoonni garaa garaa mana keenya keessa jiru waa'ee gaabbii lallabu. Waa'ee maal lallabu? Waa'ee maal lallabu? Waa'ee gaabbii lallabu.
ዱጋንስን እንጀራ ዮሐንስ ጩባን ለለሚሳይን ጀለቀባ ዋይ ጋቢት ጋቢ ገላጀሪ አፋንሳ በለት ገሞጂ ይሁዳ ኬሰት በይሁዳ ምድረ በዳ ውስጥ ሆኖ ዮሐንስ መጥምቅ የመጀመሪያው ስብከቱ ስለ ንስሐ ነው። ከእግዚአብሔር የራቁ ሰዎች ወደ እግዚአብሔር እንዲመለሱ፣ ወደ እግዚአብሔር እንዲቀርቡ፣ እግዚአብሔርን የረሱ እግዚአብሔርን እንዲያስታውሱ፣ ከጽድቅ መንገድ የራቁ ወደ ጽድቅና ሕይወታቸው እንዲመለሱ፣ ከእግዚአብሔር ጋር እንዲኖሩ፣ የሳቱ ኃጢአትን ያደረጉ በደልን ያደረጉ በደልን ያሰቡ ከበደል እንዲርቁ ወደ ቅድስና እንዲመጡ ወደ እግዚአብሔር እንዲቀርቡ እንዲመለሱ ስል ሐዋርያው ዮሐንስ መጥምቅ ንስሐ ግቡ ብሎ አፉን ከፈተ። የዮሐንስ መጥምቅ የመጀመሪያው ስብከቱ ነው።